ውድ የሆኑ ክሬሞችን ከመግዛታችሁ በፊት ይህን ቪዲዮ እዩ። ብዙዎቻችንን የሚያሳፍረን የተሰነጠቀ ተረከዝ በቤታችን ውስጥ በሚገኙ 10 ቀላል ነገሮችን ብቻ እንደሚያድን ያውቃሉ? በተለይ ቁጥር 1 ላይ ያለው ሚስጥር በ3 ቀን ውስጥ ብቻ ተረከዝዎን እንደ ሕፃን ቆዳ ያለሰልሰዋል። ወደ መፍትሄዎቹ እንግባ። አንደኛ፣ ለብ ባለ ውሃና ሳሙና እግርን መዘብዘብ። እግሮን ለ20 ደቂቃ ያህል ለብ ባለ የሳሙና ውሃ ውስጥ ዘብዝፈው ያቆዩት። ይህም የደረቀውን ቆዳ ለማለስለስ ይረዳል። ከዚያም ድንጋይ ወይም ፒውሚስ ስቶን ቀስ አድርገው በመፈግፈግ የሞተውን ቆዳ ያስወግዱ። ሁለተኛ፣ የሎሚ ጭማቂ። ሎሚ ተፈጥሯዊ አሲድ ስላለው የደረቀ ቆዳን ለማለስለስ ይረዳል። ሎሚውን በውሃ ውስጥ ጨምረው እግሩን መዘፍዘፍ ወይም በቀጥታ ተረከዞ ላይ መቀባት ይችላሉ። ቁስል ካለ ግን እንዳይለበልበው ጥንቃቄ ያድርጉ። ሶስተኛ፣ ፔትሮሊየም ጄሊ ወይም ባዝሊን። ተረከዞ ላይ ባዝሊን በደንብ ይቀቡና ካልሲ አድርገው ይተኙ። ባዝሊን እርጥበት በቆዳ ውስጥ እንዲታቀብ በማድረግ ስንጥቁ በፍጥነት እንዲድን ያደርጋል። አራተኛ፣ የወይራ ዘይት ወይም ኦሊቭ ኦይል። የወይራ ዘይት ቆዳን የማለስለስ ትልቅ አቅም አለው። በየቀኑ ከመተኛቱ በፊት ተረከዞን በወይራ ዘይት ማሸት ቆዳው እንዲለሰልስና እንዳይሰነጥቅ ይረዳል። አምስተኛ፣ የሙዝ ጭማቂ። በደንብ የበሰለ ሙዝ በመጨፍለቅ ተረከዞ ላይ ቀብተው ለ20 ደቂቃ ያህል ያቆዩት። ሙዝ ቆዳን የሚያለሰልሱ ቫይታሚኖች ስላሉት ለተሰነጠቀ ተረከዝ ፍቱን መድኃኒት ነው። ስድስተኛ፣ የሩዝ ዱቄትና ማር። የሩዝ ዱቄት፣ ማር እና ጥቂት ሆምጣጤ በመቀላቀል እንደ ክሬም ያዘጋጁት። ይህ ድብልቅ የሞተ ቆዳን ለማንሳትና አዲስ ቆዳ እንዲተካ ለማድረግ ይረዳል። ሰባተኛ፣ የኮኮናት ዘይት። የኮኮናት ዘይት ቆዳን ከባክቴሪያ በመከላከልና ትልቅ እርጥበት የመስጠት ባህሪ አለው። ገላውን ከታጠቡ በኋላ በየቀኑ መቀባት ተረከዞ ጤናማ እንዲሆን ያደርጋል። ስምንተኛ፣ ማር። ማር የተፈጥሮ አንቲሴፕቲክ ሲሆን ቆዳን የማዳን አቅም አለው። 1 ኩባያ ማር ለብ ባለ ውሃ ውስጥ ጨምረው እግሮን ለ15 ደቂቃ መዘብዘብ ተረከዞን በጣም ያለሰልሳል። ዘጠነኛ፣ የእንፋሎት ሕክምና ወይም ስቲም። እግሮን በደንብ ታጥበው እርጥበት ሰጪ ክሬም ወይም ሞይስቸራይዘር ከቀቡ በኋላ በፕላስቲክ ጠቅልለው ለጥቂት ደቂቃዎች ማቆየት እርጥበቱ ወደ ውስጥ ዘልቆ እንዲገባ ይረዳል። አስረኛ፣ በቂ ውሃ መጠጣት። ብዙ ጊዜ ተረከዝ የሚሰነጠቀው የሰውነት ፈሳሽ ሲያንሸን ነው። በቀን ውስጥ በቂ ውሃ መጠጣት ቆዳው ከውስጥ ሆኖ እርጥበት እንዲያገኝ ጤናማ እንዲሆን ያደርጋል። እንግዲህ እነዚህን ቀላል ዘዴዎች በመጠቀም ለተሰነጠቀ ተረከዝ ለዘላለም ቻው በሉ። ከነዚህ ውስጥ የትኛው ይበልጥ ውጤታማ ሆኖ አገኛችሁት? አስተያየታችሁን ኮሜንት ላይ አስፍሩልኝ።